ትልቅ ችግር የነበረው የሱሱ ችግር ነው። በዛ ምክንያት እንጂ መኖር ይችል ነበር። ወለኔ ብዙ ጊዜ እሳልለት ነበር። እውነት ለሱጉራ ማረም ራሱ እቺ እግዚአብሔር አምላክ ወይ ወንድሜን ከዚህ ከሱሱ ተይልኝ እኔ ደጁ ነው ማመጣልሽ ምናምን ብዬ አወራ ነበርና እግዚአብሔር ደግሞ አልፈቀደውም። በመጨረሻ ላይ ምን እንደምላላቅም ሰላም ወደ ኢትዮጵያን ወንድም ካሊድ ነኝ ከወንድም ካሊድ ፋውንዴሽን። እንግዲህ የምትገኙት በወንድም ካሊድ ፋውንዴሽን የዩቲዩብ ቻናል ነው። እንግዲህ ዛሬ በፋውንዴሽናችን ወርቅነህ ተሰማ የሚባል ረጅም ዓመት በጎዳና ህይወት ላይ የነበረና ከዛም በፋውንዴሽናችን መጠለያ ውስጥ ገብቶ ከሱስ ማገገሚያ ውስጥ ገብቶ ከሱስ አገግሞ ስልጠና ወስዶ ስራ ላይ የነበረና ከዛም በኋላ እንግዲህ በነበረበት የቆየ ችግር ምክንያት በጉበት ካንሰር ምክንያት ህይወቱን እንዲያልፍ ሆኗልና ወርቅነህ ይባላል። 5 ዓመት ጎዳና ላይ ቆይቻለሁ። ከዚህ በኋላ ሰርቼ ለመለወጥ ህይወቴን ለመቀየር ወንድም ካሊድም እግዚአብሔር ይስጠው እኛን ተባብሮናል በዚህ በክረምት። ይህንንም ሂደት እንግዲህ ቤተሰቡን አፈላልገን በፋውንዴሽኑ በነበረው የቤተሰቡ በአደጋ ጊዜ ተጠሪ ቤተሰቦችን በመጥራት በማድረግ ዛሬ እንግዲህ የአስክሬን ሽኝት አድርገናል። ይሄንንም ለቤተሰቡ መጽናናትን እንዲሆንም ጭምር በማድረግም ጭምርና ለቤተሰቡም እዚህ ለነበሩ ወዳጅ ጓደኞችም እዚህም አብረው በመጠለያ ውስጥ ያሉትን መጽናናት በሚል በፋውንዴሽናችን ተገቢውን ሽኝትና የሀዘን ፕሮግራም አድርገናልና ይህ ምን ይመስላል የሚለውን ነገር እንድታዩም ጭምር ነው። ድጋሚ ለቤተሰቡ ለወዳጅ ጓደኞችም እንዲሁም በፋውንዴሽኑ ላሉ ሰራተኞችም ጭምር ይህ ድንገተኛ ሀዘን ለኛም ከባድ ሀዘን ነውና ፈጣሪ እንግዲህ መጽናናትን እንዲሰጠን ለሁላችንም እመኛለሁ። እንዴት አደራችሁ? እንግዲህ ለኛ ለፋውንዴሽናችን ከተመሰረተ 5 ዓመት ነውና በዚህ 5 ዓመት ይሄ የመጀመሪያ ታሪካችን ነው። በተለይ በእንደዚህ አይነት ችግር ውስጥ መንከራተት ውስጥ በብዙ ውጣ ውረድ ውስጥ ሆኖ አልፎ ነገን ተስፋ እያደረገ የነበሩ ወጣቶች በእንደዚህ አይነት ነገር ቦታ ሲቀሰፉ ማየት ለኛ ከምንም በላይ ያማል። ከቤተሰብ ባልተናነሰ ሁኔታ እኔ እንዳጋጣሚ ሆኖ ሌሊት አልተኛሁምና 8 ሰዓት ላይ ነው እና ያሬድ የደወሉልኝ መታመሙን በዚህ አይነት ሁኔታና ሆስፒታል በዚህ አይነት ነገር ኢመርጀንሲ ሆኖ ገብቷል ተባልን። እንግዲህ እንደምታውቁት ነው ቤት ውስጥ አምቡላንስም ሆነ ሌላ መኪና ስለሌለ እንደው አጋጣሚ አካባቢው ላይ ባለ መኪና ነው ይህን ልጅ ይዘው ተሄዱት። እንግዲህ ደግሞ ፈጣሪ ያው በፈቀደው ነው። ያው እንግዲህ ሁላችንም የሱ ፍጥሮች እንደመሆናችን ወደሱ ማለፋችን የማይቀር ነው። ትልቁ ነገር እንግዲህ ግቢያችን ውስጥ በነበረው ነገር የመጀመሪያውን ስልጠና ወስዶ እንግዲህ ወደ ስራ ተሰማርቶ በቅርብ ሰዓት ላይ እየሰራ የነበረ ወንድም ነው። አንዳንድ ጊዜ ማይሆን ቦታ ወድቀንም ቤተሰብ እንኳን ሳይገኝ መዛጋጃ ቀባሪ አጥቶ እንግዲህ ትልቅ ይባላል ቀባሪ ያሳጣኝ ነው። ዛሬ እንደ ድንገት ሆኖ ቤተሰቦቹ ሰምተው እዚህም አብረውን መጥተዋል። የእውነት በጣም ለኛ
እንግዲህ ፈጣሪ መጽናናቱን ይስጣችሁ። በልጅነቱ ነው ከቤተሰብ የሚወጣው፣ ይሰራል፣ ጎበዝ ነው። ራሴን ቀይሬ ቤተሰቦቼን ልቀይርበት የምበልበት ጊዜ ነው። ሰው ለደሞ ያው ስተት አይጠፋም፣ የሆነ ስተት አለ እና ያን ስተት አስወግዶ ምናልባት ከጊዜ በኋላ እኔ ብዙ ጊዜ እሳልለት ነበር። እውነት ለስውሯ ማርያም ራሱ እጄ እግዚአብሔር አምላክ ሆይ ወንድሜን ከዚህ ከሱሱ ተይልኝ እኔ ደጁ ነው ማመጣልሽ ምናምን ብዬ አወራ ነበርና እግዚአብሔር ደግሞ አልፈቀደውም። በመጨረሻ እኔ ምን እንደምላላቅም እሱ ያው ጥሩ ነገር ነው የሚያስበው። ያው ራሱን ቀይሮ ወይ ቤተሰቦቹን ነው ለመቀየር አስቦ ይሆናል። ደህና ሰው ነበረ፣ ጎበዝ ነበረ፣ ታታሪ ሰራተኛ ነበረ። ከጊዜ በኋላ ኢየሱስ ነው እንደዚህ ያደረገውና ሌሎቹም ኢየሱስን አርያ ባይከተሉ መልካም ነው ብዬ ነው የማስበው። በእውነት ለማንም አይበጀውምና እሱም ያው ሜዳ ላይ ነው የቀረው። እውነት በአሁኑ ሰዓት እሱ ቤተሰቡን መጦር ነበረበት። እሱ የመጨረሻ ልጅ ወንድማችን ነው፣ ሌላ ማንም ልጅ ነው ገና ነውና ግን ያሳዝናል። እውነት አሁን ቤታችን ሽማግሌ ያለ በጣም ነው የሚጎዳ አባታችን ማለት ነው። ለምን በልጅ መጎዳት ይከብዳል። እንጃ አባት ቁጭ ብሎ ልጅ መሸኘት ይከብዳል። ብቻ ባጠቃለልና ምን እንደምላላቅም እንደ ሀዘን እኛ ፋውንዴሽናችን ከተመሰረተ ጀምሮ እንግዲህ በአብዛኛዎቻችሁ አዳዲስ የመጣችሁ ብትሆኑ በታሪክ እንደሰማችሁት በአንድ ወቅት በአንድ ሰዓት ላይ እኛም 5 ቤተሰባችን በመኪና አደጋ አጥተናል። ፈጣሪ ግን ከዛ ሁሉ ሀዘን አውጥቶ ደግሞ ዛሬ ለእናንተ ለእንደዚህ አይነት ወንድሞች እህቶች መትረፍ የምንችልበትን አቅም ፈጥሯል። ስለዚህ ትልቁም በፈጣሪ ተማምነን ከዚህ ሀዘናችንን መውጣት የምንችልበትን ነገር በጸሎት ነው። ፈጣሪ እንግዲህ የወንድማችንን ነፍስ ፈጣሪ እንዲቀበለው ነው እኛ እንግዲህ ጸሎታችንም። ስራ ጎበዝ ነው፣ ከሰው መተሳሰብን አብሮ መኖርን ይችላል። ግን ትልቅ ችግር የነበረው የሱሱ ችግር ነው። በዛ ምክንያት እንጂ መኖር ይችል ነበረ። በቤተሰብም ጋር አብሮ ከሷ ጋር በሚኖርበት ሰዓት ከኔ ጋር ነበር የሚኖሩት፣ መኖር ይችላል። ስራ ይሰራ ነበረ፣ ጎበዝ ነው። ግን በመጨረሻ እያበላሸው የነበረው የዚሁ የሱሱ ጉዳይ ነው። እባካችሁ እዚህ ያላችሁ ወንድሞች እህቶችም ሱስ ማንንም ጠቅሞ አያውቅም፣ ለማንም ምንም አያደርግም። መብላት መጠጣት እንጂ ወደ ሱስ መሄድ ማንንም ከፍ አያደርግም። እባካችሁ ከዚህ ነገር ውጡ። ወንድም ካሊድ እያደረገላችሁ ያለው ነገር ቀላል አይደለም። ማንም ቤተሰብ እንደዚህ ማንንም ይዞ ማኖር አይችልም። ላደረከው ነገር እግዚአብሔር ይስጥህ። የወንድማችንን ነፍሱን ይማረው። አንድ ወርም አንድ ቀንም ቢሆን ይህ ልጅ አብሮ ኖሯል። ወንድማችን ነው፣ ቤተሰባችን ነው። ስለዚህ የሚገባውን ተገቢ ክብር ሰጥተን መሸኘትም ስላለብን ቤተሰቡን መጽናናት እንዲሁ ከመሬት ሆኖ ሳይሆን መውደቂያ የነበረው ህልም የነበረው ተስፋ የነበረው መስራት የሚፈልግ የነበረ ከሱ አልፎ ደግሞ ቤተሰቦችን መርዳት የሚፈልግ የነበረ ነፍሱን በገነት ያኑርልን እንላለን። ያው ብቻ ምን ብለን እንደምንገልጸው አናውቅም። ምንችለውንም ማታም እኛ ህመምንም ያው ስገልጹት ነው ለሰው የሚሯሯጠው አይደለ? እንደ ብዬ ልግለጸው። ምግብ አስተዳደር ላይ ያለን ሰዎች ሁላችንም እናውቀዋለን። ሰርቶ መጥቶ ወጡንም ምኑንም እንዴት እንደሚያመጣላችሁ ከእናንተ እኩል ተርቦ መጨረሻ ላይ እንዴት እንደሚበላ ምናምን ያው ለግቢው ማስረዳት አይጠበቅብኝም ለማለት ነው። ብቻ ነፍሱን በገነት ያኑርልን። ወንድማችንን ነፍስ እግዚአብሔር አምላክ በአጸደ ገነት ያኑርልን። ወንድማችንን ሁላችንም እንደምናውቀው ወንድማችን በጣም ታታሪ ጎበዝ ሰራተኛ ነው። ከኔ ጋር እዚህ ግቢ ብቻ ሳይሆን ከግቢ ውጭም አብረን ነበርን እና ወንድማችንን በሚገባ እኔ ሞር ከእናንተ በላይ በጣም አውቀዋለሁ ብዬ ነው የምናገረው። ስለሱ በሙሉ አፌ መናገር እችላለሁ። ምክንያቱም ምን አይነት ባህሪ እንዳለው በጣም አውቃለሁ በሚገባ ማለት ነው። እና አሁን ያው ቀደም እንደተባለው ከሞተ በኋላ ምንም ነገር አይባልም። ሁላችንም ወደዛው ስለሆንን ግን መልካምነቱን ደግሞ መናገር መቻል አለብን። በጣም መልካም ነው። በጣም ስራ ይወዳል። ለስራ ወደኋላ የማይል ነው። ሁላችንም እዚህ ግቢ እንደምናየው በጣም ያስተባብር ነበረ። ሁሉም ቦታ ይገባ ነበር። ኢቭን ሌላ ቢቀር ሲበላ ራሱ ከሁላችንም መጨረሻ ነው የሚበላው። ይሄ ምንን ያመለክታል? ታታሪነትን ያመለክታል። ሲሰራ በስራው ቦታው በጣም ጎበዝ ነው። እዛ ሲያስተሩ የነበሩ ሰዎች እዚህ የመጡ አሉ። ይሄ ከምን የመጣ ነው? መልካም ሰው ስለሆነ፣ ለስራው ታታሪ ስለሆነ፣ ደግ ስለሆነ ሰርቶ ራሱ ብሩም ራሱ ብቻውን የማጠፋ ነው እና እግዚአብሔር አምላክ ቅድም እንዳልኩኝ ነፍሱን በአጸደ ገነት እግዚአብሔር ያኖርልን። እዚህ ግቢ ከመጣ 7 ወር አካባቢ አልፎታል። 7 ወር ያህል ሲኖር እንደማንኛውም ሰው ታዛዥ ነበር። ምግብ ኮሚቴ አስመጋቢ ነበር። የተለያዩ ስራዎችን ይሰራ። ጓሮም ስራ ስልጠናው እንደጨረሰ ጓሮ መደበነው ስራ በጣም ጥሩ እንደሆነ ነው አሰሪዎቹ የሚነግሩን የነበረው እና መልካም ባህሪ ነበረው። እግዚአብሔር የፈቀደውን አደረገ። ነፍሱን በገነት ያው። በቅድሚያ ለፋውንዴሽኑ ለወንድም ካሊድ በጣም ከልብ ነው እናመሰግነው። በእውነት ያየነው ነገር ትልቅ ቤተሰባዊ ግንኙነት፣ ፍቅርን፣ መተሳሰብን ነው ያየነው። ምን እንደምል አላውቅም።
እኔ ያው አውቀዋለሁ። እንግዲህ እሱ የሄደበት መንገድ ትክክል አልነበረም። ቢሆንም ራሱን አስተካክሎ ደግሞ የተሻለውን መንገድ ይዞ ነበረ። እግዚአብሔር አልፈቀደውም። ነፍሱን በአጸደ ገነት እግዚአብሔር ያኑራት። ደግሞ ያው ጓደኞቹ እዚህ ያላችሁ ሰዎች በአሁን ሰዓት እውነት አባት ልጁን ቤተሰብ መምራት በጣም ከባድ ነው። እንኳን አንድ ሰው ላይ የሁላ ሰው ተቀምጦ አይደለም እውነት ቤተሰብ ለቤተሰብ የተጨቃከነ ነው። አባት ልጁ ላይ እናት ልጁ ላይ ከየት አድርጌ ያለው የኢኮኖሚ ችግር የታወቀ ነው። ሁላችንም ቤት አንኳኩቶ ይመጣል። ስለዚህ የሚደረገው ነገር በጣም እንደቀላል አትዩት፣ ትልቅ ነገር ነው። አግዙት። እሱን ሱስ ያለባችሁ ሰዎች ከሱስ ውጡ። ሱስ ምንም ያው መንገዳችንን ነው የሚያስተጓጉልብን፣ ወጣትነታችንን ነው የሚቀስፈው። ሌላ ምንም ሊጠቅመው የሚችለው ነገር የለም። ትልቁ ነገር ከዛ ከነበረበት ችግር ወጥቶ የተሻለ ህይወት እንዲኖር ነው። ቁጭ ብሎ ቁርስ፣ ምሳ፣ እራት እየቀለቡ ስልጠና ሰጥቶ ማረፊያ ሰጥቶ ልብስ ሰጥቶ እስከ ዛሬዋ ድረስ ሕክምናም ሲያስፈልገው በማንኛውም ሰዓት ላይ በእንደዚህ ተሯሩጠው እኛ ብቻ ሳይሆን ደግሞ እንደሱም ተረጂ የሆኑ ወንድሞች እህቶች ናቸው ይህን ነገርም ሁሉ ሲያደርጉት የነበሩትና ትልቅ ትምህርት ወስደናል ብዬ ነው የምናስበው። ዛሬ ቀላል ነገር አይደለም። ፈጣሪ እንግዲህ ለቤተሰቦቹ መጽናናትን እንመኛለን።